የትግራይ ህዝብ ያደረገው ፍልሚያ ራሱ ባለፉት ዓመታት እኛን ለማዳን ነበረ ብሎ የተናገረ ሰው ነው። በነገራችን ድርጅቱ ሳይሆን መሪዎቹ። ይሄ የሚያሳየህ እነዚህ ሰዎች አካውንታቢሊቲን ፈርተው በኢትዮጵያም ደረጃ ይሁን በትግራይ ደረጃ ሊመጣባቸው የሚችል በዓለም አቀፍ ማህበረሰብ አካውንታቢሊቲ ፈርተው እየኖሩ እንደሆኑና እነሱን ፕሮቴክት ማድረግ የትግራይ ህዝብ በሆስቴጅነት ትግራይ እነሱን የመጠበቅ ግዴታ እንዳለባት፣ ካልሆነ ግን ትግራይ አደጋ ውስጥ እንደምትገባ እንደማድን ብሔሩ እንዳለ ማለት ነው። ዶብረጽዮን ምንድን ነው ያለው? ተፈናቃዮቹ ራሱ ድርጅቱ ሳይድን አንመለስም ብለውናል። ኢማጂን ይህ ምን ማለት ነው? ትግራይ መቆም አለባት ማለት ነው። ህወሓት የሆነ ወይም መሪዎቹ ወደ ሴፍቲ ዞን እስኪወጡ ድረስ ትግራይ ከሁሉም እንቅስቃሴ እንድትቆም። ይህ በጣም አደገኛ ነው። በነገራችን ላይ እኔ እንደ ወንጀልም ነው የማየው። በሰብአዊነት ላይ የሚፈጸም ወንጀል ነው ይሄ። የፈለገ የፖለቲካ የፈለገ ኢንትረስት ይኑርህ፣ ህዝብን እንደ መያዣ በመጠቀም የፖለቲካ ፍላጎትን ለማስፈጸም መሞከር በጣም አደገኛ ተግባር ነው ብዬ ነው የምወስደው። ይሄ መቀየር ይፈልጋል። ህወሓት ባጭሩ የፖለቲካ ጥበብ መጀመሪያ ህወሓትን እንደ ማንኛውም ፓርቲ መቁጠር ነው የሚል ፖለቲካ እንዲኖር ነው የሚፈልገው ወጣቱ። እነሱ ደግሞ ነው ህወሓትማ እንዴት ብሎ እንደ ባይቶና እንደ ሳልሳይ ወያነ እንደ ውናት አትሆነ። ህወሓት እኮ በአጥንትና ደም የመጣቸው ለምሳሌ ዲሞክራሲያዊ ምርጫ እንዲኖር እንፈልጋለን፣ ተወዳደረን የተወዳደረ ያሸንፋል፣ ህዝብ የመረጠው መንግስት ይሆናል ይሉህና አት ዘ ኤንድ ኦፍ ዘ ዴይ ግን ምንድነው ህወሓት ግን በአጥንትና ደም የመጣቸው እንደሌላው ፓርቲ አትታይም። እዛ ላይ የዲሞክራቲክ ፕሮሰሱ የምርጫው የምናምኑ ጉዳይ ይሞታል ማለት ነው።